ከዛ እንዴ ትንሱ አረ ኦክሲጅኑ ወልቋል አረ ኦክሲጅኑ ዶክተር ጥራ አለዋለሁ ከዛ ይመጣና በቃ ቃልዬ ከዚህ በኋላ እኮ ሄዷል ይለኛል በጣም ላባጥ ምቆኛል በቃ በህይወቴ ተሰምቶኝ የማያውቀው አይነት ስሜት በቃ ሰውነቴ ራሱ በጣም ተቆጥቷል ተረብሿል በጌታ በኢየሱስ ስም ምን ሆኜ ነው ምናምን ነገር አልኩኝ ጤና ይስጥልን ውድ ተመልካቾቻችን የእሁድን በኢቢኤስ አዘጋጅ የነበረችው ቃል ኪዳን ግርማ እዚህ ዳላስ ከተማ ነው ያለችው ከመጣች አንድ አመት አካባቢ ሊሆናት ነው የሚለውን ሰምቻለሁ ስለዚህ ዛሬ እሷን እናገኝና ከሷ ጋር እንጨዋወታለን ማለት ነው የዳላስ ኑሮዋ የዳላስ ቆይታዋ ምን ይመስላል ከልጅነት እስካሁን ያሉ ጨዋታዎችን እየተጨዋወትን አብረን እንቆያለን ማለት ነው የትም ሄደለም ተከተሉኝ የእሁድን በኢቢኤስ የቀድሞ አዘጋጅ አልኳችሁ እሷን ግን ስትጠይቋት አሁንም ኢቢኤስ ነኝ ከኢቢኤስ አልወጣሁም ነው የምትለው በርግጥ አሁንም ኢቢኤስ እየሰራች ነው ከሆነስ ምን አይነት ስራ እየሰራች ነው የሚለውን አብረን ሆነን እናያለን ማለት ነው ቤቷ እኔ ከምኖርበት የ12 ደቂቃ ርቀት ላይ ነው ያለው ከዚህ ብዙም ሩቅ አይደለም ስለዚህ ሄድ ብለን አግኝተናት እንጨዋወታለን ማለት ነው እንደምትመለከቱት ደርሰናል የኛው ቤት ነው አይ ቲንክ የሰጠችኝ አድራሻ የሚያሳየው እሱን ነው እዚህ ጋር ኤይ እንዴት ነሽ ሰላም እንኳን ደህና ቆይሽን ሰላም ነው እንቺስቲችን አርጊያት ያው ለመነጋገር እንዲመቸን እቺ ነገር እንዴት ነች ለጠፍ አርጊያት ጠፍታኛለች እባክህን ወደ ውስጥ እንግባር አዎ ልክ ዝናቡ ሲያባራ ነው ደግሞ የመጣው ወዳችንን እየተጫወትን እኔ ነው ሁሉ እንዴ ታዲያስ ካንተ በላይ እኮ እንግዳለ እንዴ ጤና ይስጥልን ተመልካቾቻችን እንደምትመለከቱት እንግዲህ ዛሬ ከተወዳጇ የእሁድን በኢቢኤስ አዘጋጅ ቃል ኪዳን ግርማ ጋር ነው ያለነው ቃልን እንግዲህ ያው ማቃት ሰው አለ ብዬ አላስብም ቲቪ ላይ ያለ ሰው በጣም ፌመስ ነው አለ ማቅስ እስካለህ ድረስ አለ ከሌለህ ደግሞ የለህም ምን ማለት ነው እስካለህ ድረስ ሰው ሁሉ ጊዜ ያይሃል በአጋጣሚ ድገት ክፍት ሲያረግ የሆነ ሬስቶራንት ሲገባ የተለያየ መዝናኛ ቦታም ወይ ሰው ቤት እንግድነት ሲሄድ ሊያይህ ይችላል ቲቪ ተከፍቶ ከዛ በኋላ ግን ስትጠፋ ከሚዲያው የቲቪ ወይም የስክሪን ላይ ስራ የሚያስጠላው ነገር የመረሳት ቻንሱም የዛን ያህል ነው በጣም ነው የመረሳት ትጠፋለህ ማለት ነው ተረስቻለሁ ብለሽ ታስቢያለሽ አላስብም ምክንያቱም ሶሻል ሚዲያ ላይ ያለው በደንብ አክቲቭሊ ፓርቲሲፔት አረጋለሁ ባልልም አንዳንድ ቦታ ላይ ፎቶ አንዳንድ ጽሁፎችን ምናምን ስለምጽፍ ብዙም ጠፍቻለሁ ብዬ አላስብም ሶሻል ሚዲያ ቲክቶክ ላይ ነው ኢንስታግራም የትኛው ላይ እየጠጣ እየበላህ እንዴ አታስተናግደውም ልታስብለኝ ደስ ብሎኛል ግን እውነት ስለመጣ ቴንክ ዩ እንኳን ደህና መጣህ እግዚአብሔር ያክብርልኝ የትኛው ሶሻል ሚዲያ ላይ ነው ያለሽው ያልኩሽ ነበር እኔ ፌስቡክ ቲክቶክ ኢንስታግራም ደግሞ አሁን ትንሽ መንቀሳቀስ ጀምሬያለሁ ኦኬ ብዙም ተጠቃሚ ግን አይደለሁም ያው ከድሮ ጀምሮ ፌስቡክ ላይ ረጅም ጊዜ ስለቆየው ፌስቡክ ከቲክቶክ ከመጣ በኋላ ደግሞ ከቅርብ ከአንድ አመት ምናምን በፊት የጀመርኩት እሱ ጥሩ ይንቀሳቀሳል ኦኬ ግን በአብዛኛው ቲክቶክ ላይ ነው ያለሽ ባዛ ነው ሙሉ ልበል አለኝ አካውንቴ ይንቀሳቀሳል ምንድነው የምታረጊው ቲክቶክ ላይ ምንድነው የምትሰሪ ያለሽው because የምናቅሽ በቲቪ ሆስትነትሽ ነው
እሁድን በኢቢኤስ ላይ በተለይ በኋላ እንጫወትባቸዋለን ያለፍሽባቸውን መንገዶች። ጄቲቪም ነበር ኦፍ ኮርስ። በአብዛኛው የነበርሽው ከጋዜጠኝነት ከሆስቲንግ ጋር የተያያዘ ነገር ነው። ወደ ቲክቶክ ዓለም ስትመጪ ምን አይነት ኮንቴንት ይዘሽ መጣሽ? ኦብቪየስሊ ራስሽ የሆነ ነገሮች ነው የምትሰሪው መሰለኝ። አዎ መጀመሪያ ላይ ቲክታኩን እንኳን ስከፍተው ምንድነው እሁድን በኢቢኤስ ላይ የሚተላለፉ ምሳተፍባቸው ሆስት ማረጋቸውን ሾው እየቆራረጥኩኝ እዛ ላይ ለማድረግ አሁን ብዙ ወጣቶች ቲክታክ ላይ ነው ረጅም ጊዜያቸውን ቲቪም ብዙ የሚያይ ሰው ላይኖር ይችላል ዩቲዩብ ምናምን ነው የሚታየው በብዛትና ቲክታክ ደግሞ ፕላትፎርሙ ይመቻል አጭር ነው በቀላሉ ብዙ ሰው ጋር ሊደርስ ይችላል ብዬ ስላሰብኩኝ እነሱን እየቆራረጥኩ ለመጫን ነበር ሐሳቤ። ከዛ በኋላ ደግሞ የተለያዩ ነገሮችን ሳይ ዋይናት መዝሙር በጣም ወዳለሁ። ስለዚህ በቃ ደስ ያለው ቢኖር ይዘምር ይላል ቃሉና በቃ ደስ ሲለኝም የሆነ ውስጤም አንዳንዴ ስከፋ መጽናናትም ስፈልግ መዝሙር ደግሞ ከፍቼ ደግሞ ዘምራለሁ። የዛኑ ያህል ደግሞ የሚወዛገቡም ሰዎች አሉ። መዝሙር ስትይ አሁን በተለያየ እምነት ላይ የተለያዩ ዝማሬዎች አሉ። በተለይ ደግሞ ከክርስትና ጋር በተያያዘ የፕሮቴስታንት ወይንም ደግሞ የኦርቶዶክስ የሚባሉ መዝሙሮች አሉ። አንቺ ሁለቱንም ተቀላቅያለሽ? ይሁን አንድ ሰሞን አውርተሽኝ ነበረ ብዙ ሰው ጋር ሆኖ ሰጣ ገባዎች ወይም ሰዎች ባንቺ ላይ የተለያዩ አስተያየቶች ሰጥተውሽ ስታወሪ ነበር። ምንድነው? ያው እውነት ነው ብዙ ሰዎች ቅሬታ ያላቸው ሰዎች አሉ በዛ ልክ ደግሞ ደስ የሚላቸው ሰዎች አሉ። እንዳልኩ ነው እኔ በጣም መዝሙር ወዳለሁ። መዝሙር ደግሞ ከልጅነቴ ጀምሮ ያደኩበት ነው። ቤተክርስቲያን ውስጥ ነው ያደኩት እየዘመርኩ ነው ያደኩት። ሁሉ ጊዜ ህይወቴ ውስጥ በቃ ልክ ሰውነታችን ውስጥ ደም እንደሚዘዋወረው ካለ ዝማሬ መኖር አልችልም። እኔ ፕሮቴስታንት እምነት ውስጥ ነው ያደግሽ? ያው ልጅነቴ የቤተሰቦቼም የፕሮቴስታንት እምነት ተከታዮች ናቸው። ያደኩት ቸርች ውስጥ ነው። አሁን እንደዚህ ጥልቅ ያልኩት ክር ያርኩኝ ሃይማኖተኛ ነኝ ልልህ አልችልም። እምነት ግን አለኝ። ማለት የፈለኩት ነገር ምንድነው መዝሙር ወዳለሁ። እግዚአብሔር ሲመለክ ኢየሱስም ሲነሳ በጣም ደስ ይለኛል። ስለዚህ በየትኛውም ነገር ይሁን ኢየሱስም እስከከበረበት ድረስ የኦርቶዶክስም ይሁን የካቶሊክም ይሁን የፕሮቴስታንት ይሁን የተለያየ እምነትም ይሁን የእግዚአብሔር ስም እስከተጠራበት ድረስ ዘምራለሁ። በሱ ምክንያት ሶሻል ሚዲያ ላይ በተለይም ቲክቶክ ላይ ሰጣ ገባዎች ውስጥ ገብተሽ ነበር ነው ወይስ እንዴ? ነው ወይ ዝም ብሎ ያልሽው አይነት ኮሜንት ብቻ? አዎ ብዙ ከባባድ ነበሩ ኮሜንቶች አሉ። ሰው እንዳመለካከቱ አይደለም። ለምን እንደዚህ መዘኑኝ ወይ ደግሞ ለምን እንደዚህ ያሉኝ ብዬ አላስብም። ሰው የራሱ ማንነት ውጤት ስለሆነ የኖረውን ወይ የሚያቀውን ነገር ነው የሚናገረው። ጥሩ ወደ ልጅነት ልመልስሽ። ሳናስበው ነው ተመልካቾቻችን ድንገት ዘው ብለን ኮስተር ያለው ጉዳይ ላይ ገባ እንዴ? እየጠጣሽ በቤት እየጋበዝከኝ ነው? እንግዳ ቆሎም ብላ እንግዳ ሲያፈር ባለቤት ይጋብዛል ይባላል። እውነት ነው። ገርሞኛል። አሁን እንደዚህ ኩል ሆነሽ ስክን ብለሽ ሰሞኑን አንድ ስራ እየሰራን ነው ተመልካቾች። ሚስጥር አይደለም አይደል? ሚስጥር አይደለም አይደል? ኦሬዲ እያስተዋወቅ ነው ስለሆነ እዛ ላይ ተሞጣሞጣለች አይገልጽም። እኔ እኮ ካራክተር ነኝ። ካራክተር ነኝ? አዎ ቦታው መስዬ መኖር የምችል ሰው ነኝ። ከባህሬ በእውነት እሱ ነገር ይገርመኛል። ከህፃናቶች ጋር ህፃን መምሰል እችላለሁ። ህፃናቶቹ ምን ሊፈልጉ ይችላሉ ብዬ በእነሱ ልክ ነው። ከአዋቂዎች ጋር እንደ አዋቂ፣ ከሚያዝኑ ሰዎች ጋር እንደ ሀዘንተኛ፣ ከሚስቁ ሰዎች ጋር ደግሞ በጣም የምትስቅ ነኝ። ቦታዬን አውቄ ሁኔታውን መስዬ ነው የምኖረው። ምንም የሚከብደኝ ነገር የለም። ለዛ ነው የኔም ልጆች የሚወዱሽ። እኔም በጣም ነው የምወዳቸው። አይተሃል አይደል? የመጀመሪያ ያየን ቀን ነው በጣም የተግባባ ነው። በጣም ገርሞኛል። ተመልካቾች ቤት እኔ ጋር ስትመጣ ጥየቃ በቃ ልጆቹ ላይሽ ላይ ተጠምጥመው ነበር። እኔም በጣም ነው የምወዳቸው። በጣም ቃል ይላሉ። አሁን ራሱ ስልክ ላይ ስናወራቸው ሎካል ስለ ልጅነትሽ እናውራ እያልኩ ነበር። እንሂድ እስቲ ወደ ደብረ ዘይት ወደ ቢሾፍቱን ገስግስ። አንድ ሌላው ተመልካቾች የማያውቁት ሚስጥር አለ። እኔም ሰሞኑን የነገርሽኝ። እሺ። ታላቅ ወንድሟ አብሮኝ ሰርቷል አንድ መስሪያ ቤት። ያ እሱ ግራፊክስ ዲዛይነር ሆኖ እሱ ግራፊክስ ዲዛይነር እኔ ስክሪፕት ራይተር ሆነን ጂኤችዩ ጆን ሆፕኪንስ ዩኒቨርሲቲ ምንድን ነበር ኤአርሲ የሚባል መስሪያ ቤት አንቺ ሊጠፋኝ ነው
ኤርትራ ሪሶርስ ሴንተር እዛ መስሪያ ቤት ከተለያየ ሴክሽን ተሰባስበን አንድ ቤት ውስጥ ፕሪንት ሲሪያል ድራማስ ወይም በህትመት የሚተላለፉ ድራማዎች እንሰራ ነበር። እሱ ግራፊክ አርቲስት ነው። አላቅም ነበር የሱ እህት መሆንሽን። የሚገርምህ ነገር እኔ እንዴት ሚስ እንዳራኩት አላቅም ማለት አቅ ነበር እኔ ጓደኛህ እንደሆነ ማለት ነው። በፊት ይነግረን ነበር እነ ፍፄ እኮ ያንን መጽሔት ያመጣል በጣም ነው የሚወድህ። አንድ ደግሞ ጓደኛ አላችሁ ስለሱም ልጅ በደንብ ያወራልና ተማሪ እንጂ ትምህርትሽን ጨርሺ በቃ ለአርቱ ያለኝን ፍላጎት ለጋዜጠኝነቱ ስለሚያቅ ከፍፄ ጋር አስተዋውቅሻለሁ አገናኝሻለሁ እያለ ይነግረኝ ነበር። ያው በመሃል ነው ረጅም ጊዜ ማለ የህይወትም ውጣ ውረድ ረሳሁትና ባለፈው ከነ ፍፄ ጋር ስራ እየሰራው ነው ምናምን ስለው ፍፄ እኮ ጓደኛዬ ነው ግን የኔ እህት መሆንሽን ነግረሽዋል አለኝ። እንዴ ያልኩኝ ኧረ አልነገርኩትም ስለው በይ ንገሪው አለኝ። አንተ ጋር ደግሞ መጥቼ ስነግርህ በጣም የምትተዋወቁ እና በጣም ፈጣን ነው። ከፍፄ ብዙ ነገር ትማሪያለሽ። በጣም እድለኛ ነሽ ተጠቀሚበት ተብያለሁ። ኦኬ ለዛ እኮ ነው ከስራ አልጠፋም። ቴንክ ዩ አዩዬ እግዚአብሔር ያክብርልኝ። እንግዲህ ልጅነትሽ ጋር ስንሄድ ነው አሁን ስለ አዩ ያነሳን። የቤቱ ታላቅ ነው አይደል? አየ የቤታችን የመጀመሪያ ልጅ እንዳባትም ነበር። እንዳባትም በጣም የሚማታ በጣም ኮስታራ ምግብ ቀርቦ ማለት ነው የቀረበልህን ምግብ ካልጨረስክ የሚማታ ሰው ነው። ይሄን መጨረስ አለብሽ ስነ ስርዓት አይደለም ሲጀመር ለምን አነሳሹ ካልበላሽ ብሎ የሚማታ በእውነት በር ላይ ድንገት ቆመ ከውጪ እሱ ከመጣ በቃ ሮጠህ ምናምን የምትደበቅበት አይነት ሰው ነው። የትም ቢሆን አሳዶ ያገኛል ይመታል። በጣም የሆነ ጥንቅቅ ያለ ሰው ታውቃለህ። እኔ እንደውም አባቴ ነው አየር ኃይል ወታደር። አየም አይ ቲንክ የሱን ካራክተር በደንብ የያዘ ይመስለኛል። ያባቴ ነው። ሁሉ ነገሩ በጣም ሲሪየስ ነው። እኔ ደግሞ ስትነግሪኝ እንደዚህ ሲሪየስ ነው ስትኝ አዩኛ ጋር ደግሞ በጣም ኩል የሆነ ልጅ በአብዛኛው ዝምተኛ እኛ ጋር ብዙ ለፍላፊ ልጆች አሉ። ጫዋታዎች ይደራሉ። ቅድም ስማቸውን ይጣራል ያልሻቸው ልጆች ብዙ ጫዋታ ይዘው ይመጣሉ። ከመሳቅ ውጪ በቃ ይሄን ያህል አሁን የምትዩን አይነት ፐርሰናሊቲ አላቅም። ስለዚህ አሁን እሱ ወደ ልጅነትሽ ስንሄድ ካሳደጉሽ አባትሽ ጋር እኩል እንደ አባት ነው እያልሽኛል? አዎ በደንብ እንደውም ወደዚህ ሀገር ስመጣ ፌስቡክ ላይ አንድ ጽሁፍ ጽፎ ነበር እኔ ስወለድ እንዴት እንደነበረ። ከዛ እኔ ሆስፒታል እኔን ለማየት ጥበቆቹ አላስገባ ብለውት ከዛ በኋላ ሲጋራ ገዝቶላቸው በሆነ ነገር አታሏቸው እንዴት እንደገባ ምናምን የጻፈው በጣም እኔን ራሱ ኢሞሽናል ያረገኝ ጽሁፍ ነበርውና በስነ ስርዓቱ አጥቦ ጸጉሬን ሰርቶ እናቴንም አርሶ በደንብ ተንከባክቦ እኔንና ከኔ ተከታይ ያለውን ወንድሜን ያሳደገን እሱ ነው። በጣም ጥሩ እዚህ ጋር እናስገባዋለን የፌስቡክ ማለት እንደው በጣም ያሳደገኝ ወንድሜ ነው። ከአባቴ ለይቻ አላየውም። የቤታችን ታላቅ ንገሪኝ እስኪ እንግዲህ ስላዩ ስላነሳሽ ስለቤተሰባችሁ ጠቅለል አድርገሽ አውሪኝ እስኪ ልጅነትሽን በደንብ እንድናየው። አዎ ልጅነቴ ያው ያደኩት የሀይቆች ንግስት በሆነችው አየሯ ተስማሚ ብዙ ሰዎች ለመኖር የሚመኙት አገር ደብረዘይት ከተማ ነው ወይም ደግሞ ቢሾፍቱ አየር ኃይል ግቢ ውስጥ ነው ያደኩት። እንዳልኩ የወታደር ልጅ ነኝ። እናቴም አባቴም አየር ኃይሎች ናቸው። ከአውሮፕላኖች ጋር ከወታደሮች ጋር ነው ብዙ የኔ ልጅነት። ብዙ ትዝታዬ ከሚሊተሪዎች ጋር ነው። ሚሊተሪ ደግሞ አይተህ ከሆነ ቆፍጠን ያለ ነው፣ ጥንቅቅ ያለ ነው፣ ስታንድ ባይ ነው ለማንኛውም ነገር። እኔም አቀማመጤን ራሱ አታይም ለምንም ነገርና ያደኩት ልጅነቴ አየር ኃይሎች ጋር አየር ኃይል ግቢ ውስጥ የአየር ኃይል ቤቶች ከአየር ኃይል ፋሚሊዎች ጋር ከኮሎኔል ከማስተር ከሻለቃ ቤተሰቦች ጋር ነው። ታዲያ በዚህ ቤተሰብ ውስጥ አድገሽ እንዳልሽው ከአውሮፕላኖች ጋር ደብረዘይት ወይም ቢሾፍቱ የብዙ ልጆች ታሪክ ነው። በእርግጥ አየር ኃይል ስላለ እዛ ያልሽው አውሮፕላኖች ጀቶች ጋር ማደግ ካለ እንዴት ወደ አርቱ ሙያ ተሳብሽ? እንዳልሽው አባቴም ወታደር እናቴም አየር ኃይል ውስጥ የሰሩ ታላቅ ወንድምሽም አዩንም ስትነግሪኝ ቆፍጠን ኮስተር ያለ ከሆነ በነገር ላይ ራሱ አየር ኃይል ሰርቷል። አየር ኃይል ሰርቷል። ከሱ ተከታይ ደግሞ አሁን እዚህ ሀገር ደግሞ ሁለት ወንድሞች አሉኝ። አንደኛው የአየር ኃይል የወታደር ቤት ነገር ቀምሷል። አይዊሽን የራሱ ስልጠናው ቢኖረኝና ወታደር የመሆን
ልምምድ ስልጠና ቢኖረኝ ደስ ይለኝ ነበር። ነበረሽ ልጅነትሽ ውስጥ ምኞትሽ ውስጥ? ልጅነቴ ውስጥ የነበረው ነገር ምንድነው እስካሁን ምስለው አባቴ በጣም ረጅም ነው፣ በጣም የሚያምር ሰውነት አለው። አሁን እንኳን ማንም እኔ ነኝ ያለ ወጣት አያነሳውም እሱ የሚሰራበት የሚያነሳውን ክብደት። ይሄ አለባበሱ ይሄ እንዴት ነው ካኪያቸው የሚለብሱት ዩኒፎርም አለ አይደለ? እንዲቀጥ ብሎ ተተኩሶ የአየር ኃይሎች ደግሞ የሆነ ዘናጭ መነጽር አላቸው። ይሄ ማዕረጋቸውን አርገው ምናምን አረማመዱ ቆፍጣናነቱ ምናምን በቃ ይስበኝ ነበረ። ከዛ ይነግሩኛል ምን መሆን ነው የምትፈልጊው ምናምን ብለው እንደ ትልቅ ሰው ነበር የሚጠይቁኝ። ከዛ እኔ ደግሞ እናገራለሁ በቃ በድፍረት ከልጅነቴ ጀምሮ የሚገርምህ ነገር ጋዜጠኛ እንደሆንኩኝ ራሴን ስዬ ነው ያደግኩት። ኬጂ ስትመረቅ የለ መጨረሻው አመት ላይ ወደ አንደኛ ክፍል ለመግባት የዛን ጊዜ የጋዜጠኛ ሆኜ ነው ድራማ የሰራሁት ለመመረቂያ ማለት ነው። እና ብዙ አስተማሪዎች እስካሁን በህይወት አሉ እግዚአብሔር ይመስገን። ምኞቷን የልጅነት ምኞቷን ያሳካች ልጅ ናት ነው የሚሉኝ። እና እቺ ልጅ ጋዜጠኛ ነው የምትሆነው ብለው እንደ ነብይ የነገሩኝ የኬጂ መምህራኖቼ ናቸው። በምን ተሳብሽ? ቅድምም እያነሳ ነው ነበረ በወታደር ቤት ውስጥ አድገሽ ወደዚህኛው ሙያ የተሳብሽበት መነሻውን ታስታውሻለሽ? ታውቂዋለሽ ወይስ? ቴሌቪዥን በጣም ወዳለሁ። ከዛ በኋላ ደግሞ ቴሌቪዥን ላይ ማያቸው ዜና የሚያነቡ ሰዎች በየቦታው ደግሞ እየሄዱ የሚዘግቡ ሰዎች አይ ነበርና እንደነሱ የመሆን ምኞት ነው ውስጤ ያደረብኝ። ከዛ በኋላ ደግሞ ለጽሁፍ ለንባብ በጣም ቅርብ ነኝ። ትምህርት ቤት ውስጥ ማስተማሪዎቼ ያንን አክቲቭነቴን አይተው ነው ለቋንቋ ለንባብ ለጽሁፍ ያለኝ ነገር በጣም ፈጣን ነው። ይሄ ድራማዎች የመጻፍ ግጥም የመጻፍ ይሄ ሙከራዎች ይሄ ትንሽ ሆነ ይሄ እዚህ ግባ ባይባልም እምሞክራቸውን ነገሮች አይተውና ንባብ ላይ በጣም ፈጣን ነኝ። ቶሎ ነው ልክ ትምህርት እንደጀመርኩኝ እኔ ኦሬዲ ከቤት ወደ ኬጂ ስገባ ኦሬዲ ንባብ ጨርሻለሁ። በደንብ አነብ ነበረ እና የተለያዩ ነገሮችን አንብቡ እስቲ አንብቢ አንቺ ነው የምባለው። እና ጥርት ያለ ምንም አማርኛ አላወለካክፍም፣ ምንም ፊደል አላዛንፍም። ቀጥ ብዬ ይሄ ፍልስቶፕ የሚደረግበት አለ አይደለ? ስርዓተ ነጥብ ጠብቄ ጥንቅቅ አድርጌ ነው የማነበው። እና እቺ ልጅ ጋዜጠኛ ነው የምትሆነው ይሉኝ ነበረ። ከዛን ጊዜ በኋላ ራሴን ለጋዜጠኝነት እያዘጋጀው ነው በስቴፕ የመጣሁት። እንግዲህ ተመልካቾች የሚያውቁሽ በጋዜጠኝነት ሙያው ነው፣ በቲቪ ሆስትነትሽ ነው። እሱ ላይ እናትኩር እስኪ። ጄቲቪ ሰርተሽ ነበር? አዎ። አላቅም ነበር ጄቲቪ እንደሰራሽ። ወይኔ አልታይም ነበር ያኔ። እኔ ነኝ የማላየው እንጂ ጄቲቪ የመጀመሪያ ቤቴ ነው። የሚገርም ነገር ከትምህርት ከጨረስኩ በኋላ በቃ የሆነ እንትን መስራት አለብኝ ብዬ አሰብኩኝና ለምንድነው የሆነ ትልቅ ስራ ብቻ የምጠብቀው? ዋይነት አካባቢ ላይ ያገኘሁትን ስራ ለምን አልሰራም? በመሐልም ደግሞ የልጅ እናት ሆኛለሁ። ስለዚህ ኃላፊነት አለብኝ። ስለዚህ የልጄን ኃላፊነት ኤርሊ ኤጅ ነው ልጅ የወለድኩት፣ የልጄን ኃላፊነት መወጣት አለብኝ በሚል ከወለድኩ በኋላ ነው ትምህርቴን የጨረስኩት። ስራ ፍለጋ ወጣሁ ማለት ነው። ስራ ፍለጋ ስወጣ መጀመሪያ በአካባቢ አይደለ የሰው ልጅ የሚፈልገው፣ ደብረ ዘይት ውስጥ ነው የምኖረው። ፒራሚድ ሪዞርት ነው ቅርባችን የነበረው። ፒራሚድ ሪዞርት ሄድኩኝ። አቶ ሸዋ ይባላል በሰዓቱ የነበረው ማናጀር። ስራ ልገባ ነው የመጣሁት አልኩት ኮስተር ብዬ። ስራ ልቀጠራ? ስራ ልቀጠር ነው የመጣሁት ስለው እንዴ ያቀኝ ነበር የሚያቀኝ እየመጣሁ ስዝናና ነው እና ማሾፍ ምቀልድም መሰለው። ከዛ ይምርሽን ነው ምናምን አለኝ። አዎ። ከዛ ምን ስራ ልትሰሪ ትችያለሽ አለኝ። በቃ ፍሮንት ኦፊስ ላይ ወይ ፍሮንት ዴስክ ላይ። ቋንቋ እንዴት ነሽ አለኝ። አረ ምንም ችግር የለብኝም መግባባት እችላለሁ አልኩት። የዛኔ ደግሞ እዛ ብዙ ነጮች ከውጭ ሀገር ምናምን ለስብሰባ የሚመጡ ሰዎች ነበሩ፣ ሚሊታሪዎች። እርግጠኛ ነሽ አለኝ። አዎ። እንዴ ምን ነው ሰራለው ሸው አልኩት። ከዛ በኋላ ነገ መተሽ መጀመር ትችያለሽ አለኝ። ከዛ የመጀመሪያ ስራ ቦታዬ ከትምህርት በኋላ ፒራሚድ ሪዞርት ነው፣ ፍሮንት ኦፊስ ላይ ነበርኩኝ። ከዛ 1 ወር ከ22 ቀን እንደሰራሁኝ እቤቴ ቁጭ ብዬ አረሳም። የሚገርምህ ነገር ውስጤ እረፍት አልነበረው። ደስ ይላል ኢንቫይሮንመንቱ፣ አዳዲስ ሰዎች ይመጣሉ። ለኔ ብርቅ ነው ስራ ሰርቼ ስለማላቅ ማለት ነው። አዲስ ነገር ሆኖብኛል። ሰው ደግሞ ተምሮ ተመርቆ ቶሎ ስራ ያገኝም አይደለ? እኔ ገብቼ መውጫ ነው የፈለኩት።
በጣም ደስ የሚል ቦታ ነው። ፋሚሊያር ሆነ የምሰራበት ቦታ ነው። ግን ውስጤ ያንን ጆርናሊዝሙን ይፈልጋል፣ ጋዜጠኝነቱን፣ የልጅነት ህልሜን ምኞቴን። ማታ ማታ ገብቼ ደግሞ ዳይሪ ብዙ ምጽፋቸው ነገሮች አሉ፣ አጫጭር ነገሮች። በቃ ከጽሁፍ ጋር የተገናኘ ነው። ከማውራት በጽሁፍ ማስረዳት የሚቀለኝ ሰው ነኝ። ከዛ በኋላ ቤቴ ገብቼ ዝም ብዬ ቻናል ስቀያየር ጄቲቪ ኢትዮጵያ ማስታወቂያ ምናምን ብሎ ይናገራሉ። ስራ የሚፈልግ በጆርናሊዝም ግዴታ ደግሞ ጆርናሊዝም ምሩቅ መሆን የለበትም፣ ተያያዥ ትምህርት ዘርፎች እንደሚቻል ሰማሁ። ስለዚህ ለምን አልሄድም አልኩኝና የሚገርምህ ነገር ማለት ነው ስራ ቦታ እስከዛሬ ድረስ ቅር የሚለኝ ነገር ሳልነግራቸው ጠዋት ስራ መግባት እንዳለብኝ ሲቪን አዘጋጅቼ በጠዋቱ ወደ ርቼ ሄድኩኝ ማለት ነው፣ ወደ አዲስ አበባ። እንግዲህ አስበዋል፣ ይቅጠሩኝ አይቅጠሩኝ እኮ ማውቀው ነገር የለም። ቀጥ ብዬ ወደ ጄቲቪ ሄድኩኝ። ከዛ ወዲያውኑ አስገባሁኝ። ልክ እየሄድኩኝ እያለ ወደ ደብረ ዘይት መኪና ውስጥ ገብቼ ተደወለልኝ። ለስክሪን ትፈለጊያለሽ፣ ለስክሪን ፈተና ተባልኩ። ከዛ ቶሎ የዛኑ ቀን ሲቪን አዩ። ከዛ በኋላ ከሰዓት አካባቢ ላይ አይ ቲንክ 10 ሰዓት ተደወለና በቃ ለስክሪን ፈተና ትፈለጊያለሽ፣ ነገ ተዘጋጅተሽ ነይ ምናምን ተባልኩ። ከዛ በጣም ደስ አለኝ አልኩ። በቃ ያ የደብረ ዘይት አዲስ አበባ መንገድ ሳይታወቀኝ ነው ቤቴ የደረስኩት። በቃ ነገ ምን ለብሼ ልሄድ፣ ምን ሊሉ ይችላሉ ምናምን ቁጭ ብዬ በቃ ያንን ሳስብ ሳጠነጥን ነጋ። ከዛ በነጋታው ሄድኩኝ። ጆሲ ነበረ፣ ዮሴፍ ገብሬ። በጣም ሁሉ ጊዜ በየሄድኩበት አመሰግነዋለሁ። አዎ እስካሁን ድረስ እንደ ፋሚሊ ነው ለኔ። የማስታውሰው ሌላ ከሚፈትኑት ሰዎች ውስጥ ዲጄ ቤቢ ነበረ፣ ትዝ ይለኛል። እና እነሱ ነበሩ፣ ሌሎችም ሰዎች ነበሩ። ያው የስክሪን ፈተና ነበር። እዛ ላይ የሆነ ነገር ፕሮግራም አስታወቂ ብትባይ፣ ዜና አንብቢ ብትባይ ሲሉ ለኔ በጣም ኢዚ ነበር። ምክንያቱም እድሜ ልኬን እያስመሰልኩ ዜና ሳነብን የኖርኩት። የእውነት ነው ምልህ፣ ጽፌ በስነ ስርዓቱ ቤት ማታ ማታ አየን ብትጠይቀው በደንብ ይነግርሃል። አንዴ ዜና ላንብብላችሁ፣ ዜናው ካለቀ በኋላ የተባለውን የተነበበውን ዜና እንደ አዲስ በራሴ መንገድ ጽፌ ከስር ከዛ በኋላ አስተካክዬ አደራጅቼ ላንብብላችሁ። ዝርዝሩን ሙሉ ሰው ግርማ አላለው፣ የራሴን ወንድም ማለት ነው የኔ ተከታዩ። ስለዚህ ለኔ አዲስ ነገር አልነበረም በሁሉም። ከዛ በኋላ ደግሞ በነጋታው በቃ ፍጥን ሰዎች ይፈለጉ ነበር። ስልጠና ግቡ አልፈሻል ተባልኩኝ። ቀጥታ ወደ ስክሪን ወይ ወደ ስራ አይደለም የገባ ነው፣ ስልጠና እንድንወስድ ነው የተደረገው። ጥሩ ትሬኒንግ ነበር። ከዛ በኋላ ዜና አነብ ነበር፣ ቢዝነስ ኒውስ እንዳልኩ ከቢዝነስ ማኔጅመንት ነው የመጣሁት። ስለዚህ ቢዝነስ ዜናዎችን ማዘጋጀት፣ ማንበብ። መቀሌ ዩኒቨርሲቲ ሆኜ ሚስ መቀሌ ዩኒቨርሲቲ ቁንጅና ውድድር 3ኛ ወጥቼ ነበር። ቴንጅ በእውነት እንደዚህ በቃ አልኩ። ፋሽን ሾው ምናምን በጣም የምወደው ነገር ነው። ትንሽ ቁመት ቢኖረኝ ኖሮ የምር በሞዴሊንጉም ቀጥል ነበር። ያው ቁመት ስለሌለ ምን ያህል ነው ቁመት? እኔ 1.65 ነኝ። አይ ቲንክ 1.70 ነው ለትልልቅ ውድድሮች የሚያስፈልገው። ለዩኒቨርሲቲ ደረጃ ምናምን ግን ያው መወዳደር ትችላለህ። ስለዚህ የሱን ልምድ በመጠቀም ኢንተርስቴን በማየት ፋሽን ፕሮግራም ለምን አታዘጋጅም ተባልኩኝ። ከዛ በኋላ ፋሽን 365 የሚል ፕሮግራም በሳምንት አንድ ጊዜ ቅዳሜ የሚተላለፍ የ1 ሰዓት ማዘጋጀት ጀመርኩ። ከሌሎች ደግሞ ሲኒየር ጋዜጠኞች ነበሩ እዛ ብዙ ልምድ ያላቸው ልጆች። ከነሱ ልምድ እየተማርኩ አሁን ያለሁበት ደረጃ ደርሻለሁ። ጄቲቪ ከተቀጠርሽ በኋላም ወደ አዲስ አበባ ጠቅልለሽ አልገባሽ? ከዛው ከደብረ ዘይት እየተመላለሽ ነበር የምትሰሪው። ጄቲቪ ብቻ አይደለም ኢቢኤስም ከገባሽ በኋላ ለ3 አመት ያክል ነው ያልሽኝ ይመስለኛል እየተመላለሽ ትሰሪ ነበርና በጣም አስቸጋሪ ጊዜ እንዳሳለፍሽ ከመንገዱን በመመላለስ ሂደት ወቅት እያጫወትሽኝ ነበር። ምንድነው አስቸጋሪ ነገሩ? ከቢሾፍቱ ወደ አዲስ አበባ፣ ከአዲስ አበባ ወደ ቢሾፍቱ እየተመላለሱ መስራት። እንዳልኩ ጄቲቪ ስገባ ልጅ አለኝ ብያለሁ፣ ህፃን ልጅ ኃላፊነት አለብኝ። ከዛ በኋላ ደግሞ ሩቅ ነው ስለ ያን ያህል ሩቅ አይደለም። ሰው ካዳማም እኮ እየተመላለሰ የሚሰሩ ብዙ ሰዎች አሉ። ከነበረኝ ኤክስፒሪየንስ አንፃር ከእንደገና ደግሞ በየቀኑ ትራንስፖርቴሽኑ ራሱ ቀላል አይደለም። መጀመሪያ ላይ የተቀጠርኩበት ደሞዝ ራሱ አይ ቲንክ 2500 ብር ነበር
እና 2500 ብር ሁልጊዜ በትራንስፖርት ተመላልሰህበት ምግብ በልተህበት ብዙ ነገሮችን ፋሚሊዎቼ ከቨር ስለሚያደርጉ ነው እንጂ ከባድ ነው። ብዙ ጊዜያቶች ራይድ እየጠየቅኩ መሄድባቸው ጊዜያቶች ብዙ ነበሩ። በቃ የሆነች ቦታ እንደውም አለችኝ እዛሽ ቦታ ጋር ሳልለመድ አልቀርም። ሰንሻይን ይባላል ሰፈሩና እዛ ጋር ሄድና ቶሎም ለመድረስ ስራ ቦታም እንዳይረፍድብኝ ዜናት ማለት ነው ስትመጪው ዜና ደግሞ ስትሰራ ወይ ደግሞ ሪፖርተር ስትሆን የጧት የሚዘጋጅ ዜናዎች አሉ። ስምሪት ትላካለህ። በብዛት ደግሞ 2 ሰዓት ተኩልና 2 ሰዓት ላይ ጧት መገኘት አለብህ። ስለዚህ ያ እንዲሆን በሰዓቴ ለመድረስ መናኸሪያ ገብቼ ገና ሰው እስኪሞላ የሞላ ምናምን ትግስቱም የለኝም። በዛ ላይ በጣም ከባድ ነው። ሰንሻይን የሚባል ቦታ አለ ኦሬዲ ሞልቶ የሚወጣ መኪና ነው። አንዳንድ ጊዜ ከገጠመኝ ይሄ ረዳቶች የሚቀመጡበት ቦታ አለ አይደለ? እንደዛም ጠልጠል ብዬ ምናምን ሄዳለሁ። የሞላው ላይ ሄጄ መናኸሪያ ላለመሰለፍ ምናምን እንደዛ አረጋለሁ። አንዳንድ ጊዜ ደግሞ ልክ ቆም ስል አዲስ አበባ ነሽ ምናምን የሚሉም አላጣም። ከዛ ብዙ ሰዎች ያው ከዛ በኋላ እንደውም እየለመዱኝ በብዛት በራይድ የሚሰጡኝ ሰዎች ነበሩ። ሊፍት ነው አይደል የሚባለው? በቃ መንገድ ላይ ቆማለሁኝ ዛሬም አለሽ የሚሉኝ ራሱ ነበሩ። ከዛ እዚህ ጋር ኮኖ ቤቴ ለዛ ነው ከዚህ ነው የምወጣው እላቸዋለሁ። ግን ቤቴ በጣም ሩቅ ነው። ከዛ እኔ የምኖረው ሆራ ራስ ሆቴል ነው። ቀበሌ 14 ይባላል ሰፈራችን። መኮንኖች ክበብ ምናምን ሆራን ምናምን የምታውቀው ከሆነ ወደዛ አካባቢ ነው የኔ ቤት። እኔ የአዲስ አበባ መውጫ ጋር ነው የምመጣው። ሰንሻይን የሚባል ሰፈር አሁን ወንድሜ ያየ ይኖራል እዛ ሰፈር። አዳዲስ ሰፈሮች ናቸው። እዛ ጋር መጥቼ ሞልተው ኦሬዲ ወደ ሃይዌይ ሊገቡ የሚወጡበት ቦታ ጋር ነው መጥቼ የምቆመው። በእግርሽ ከዛ ውስጥ ትወጫለሽ? በእግሬ አይደለም ወጣው ወይ በባጃጅ ወጣለው ኦር ደግሞ በሆነ በታክሲ የሚሆን ወጣለው። አንዳንዴ ደግሞ የሰፈሬ ልጆች ምናምን የሚሸኙኝ ካገኙ ያው ባጃጅ ወይ ታክሲ ወይ መኪና ያላቸውም አይጠፉም። እዛ ድረስ እንሸኝሽ ይሉኛል ሄዳለሁ። ብዙ ሰው ዋጋ ከፍሏል ከኔ ጋር እዚህ ለመድረሴ። የሰፈሬም ልጆች አካባቢ የደብረ ዘይት ሰዎች እንዳለ የሚያውቁኝ በትንሹም በትልቁ አሻራቸውን አስቀምጠዋል። ከዛ በኋላ እንደውም እግዚአብሔር ይስጣቸው ተመላላሽ ሰራተኞች የቤት መኪና ያላቸው ሰዎች አገኘውና ጧት በቃ ደንበኛ ያረጉን እዚህ ጋር ሁሌ ነይ። ከዛ በኋላ እኛ እንወስድሻለን። ልክ መውጫ ሰዓታቸው ላይ ጄቲቪ ሰራተኛ ሁሉ አልቆ እነሱ መተው እስኪወስዱኝ ደግሞ ጠብቃለሁ። አንዳንድ ጊዜ የሚመሽብኝ ጊዜያቶች አሉ። ኢቢኤስ ከገባው በኋላ ኢቢኤስ እኔ በጣም የበረከት ቤቴ ነው። ብዙ ነገር ያገኘሁበት ሰርቼ ያተረፍኩበት ከብዙ ሰው ጋር የሚያስተዋወቀኝ ደግሞ ኢቢኤስ ነው። የሰው ልጅ የሆነ ዋጋ ከከፈለ ከለፋ በኋላ ደግሞ የሚከፈለው ጊዜ አለ ወይ ደግሞ የዘራውን የሚያጭድበት። እኔ ኢቢኤስ ያጨድኩበት ቤት ነው ብዬ ነው ማስበው። እድለኛ ነው። ኢቢኤስ እንደገባሁኝ አይ ቲንክ በወራት ውስጥ መሰለኝ መኪና የገዛሁት። እግዚአብሔር ረድቶኝ ከዛ በኋላ በራሴ መኪና መመላለስ ጀመርኩ ማለት ነው። በሱም እየተመላለሽ ግን በተለይ እኔም ፋና ሰርቻለሁ። ከዛም በኋላ ያው እንደምታውቂው በአብዛኛው ሚዲያ ላይ ነው የኖርኩት። ከበዓል ጋር በተያያዘ በተለይ ሚዲያ ላይ የሚሰራ ሰው በጣም አስቸጋሪ ጊዜያትን ያልፋል። የበዓል ስራ በጣም አስጨናቂ ነው፣ ከባድ ነው። አምሽቶ መስራት አለ፣ አድሮ መስራት አለ። በሱ ሂደት ውስጥ አንቺም በጣም የተቸገርሽበት አጋጣሚዎች ነበሩ ይመስለኛል። ላይ አምሽተሽ ወደ ደብረ ዘይት መሄድ በኩለ ሌሊት አሁን ላይ ሳስበው ነው ግን እንዴት አለፍኩ ትላለሁ። ያኔ አይታወቀኝም ነበር። ብርድ ቁር ይሁን አለመመቸት ምናምን አይታወቀኝም። ምክንያቱም ግብ አለኛ ማስበው ትልቅ ራዕይ አለ። ያቺ ልጅ ሆኜ ቲቪ ላይ ራሴን ያየኋትን ቃል ኪዳንን ለማግኘት ግዴታ ይሄንን መንገድ እንደማልፍ እርግጠኛ ነበርኩ። ስለዚህ ህመሙም አለመመቸቱ ምናምን አይሰማኝም። አሁን ካለፍኩበት በኋላ ነው አይገርም ለካ ይሄኑ ነገር በህይወቴ ውስጥ አልፏል ብዬ የማስበው። ኢቢኤስ ደግሞ ብዙ ስራዎች የሚሰራበት ቤት ነው። መጀመሪያ ላይ ዜና ክፍል ነው የገባሁት። እዛም ሪፖርተር ስትሆን በጠዋት መምጣት አለብህ። ብዙ የምትዘጋጃቸው ነገሮች አሉ። ከዛ ደግሞ ወደ ፕሮግራም ክፍል ከተቀየርኩ በኋላ ለአንድ አመት ነው ዜና ክፍል የቆየሁት። ከዛ በኋላ ወደ ፕሮግራም ክፍልም ከገባው በኋላ ብዙ የስብሰባ ቀናቶች አሉ። ሀሳብ ምናመጣባቸው፣ እቅድ ምናስገባባቸው። ከዛ ደግሞ ስቱዲዮ ረጅም ሰዓት ነው የምንቆየው። ምክንያቱም ረጅም ሾው አይደለ እሁድን በኢቢኤስ። ስለዚህ አንዳንድ ጊዜ በተለየ በዓላት ጊዜ እንደዚህ ተደራራቢ ፕሮግራሞች ምናምን ሲኖሩ በጣም ይመሻል። 7 ሰዓት፣ 8 ሰዓት፣ 9 ሰዓት ከሌሊቱ በኢትዮጵያ አቆጣጠር አንዳንዴም 10 ሰዓት ሁሉ የምንወጣባቸው ጊዜያቶች አሉ።
ኤዲት ደግሞ ማድረግ አለብን። ራፍከቱን ሰርተን ከኤዲተሮቻችን ጋር ቁጭ ብለን ይሄን አስተካክሉ፣ ይሄን ቁረጡ፣ አዘጋጁ ነው የሚያውቀው ገባ። ሁሉንም ነገር ማሳየት ስላለብን ያንን ኃላፊነት ጨርሰ መሄድ አለብን። ስለዚህ በዛ ሰዓት በጣም እቸገር ነበረ። መጀመሪያ ላይ ወኔውም ድፍረቱም ይሄ ብዙ ነገሩም ስላለ ቀጥ ብዬ በቃ ሃይዌይ ነው። በተለይ ማታ ማታ ሲሆን መንዳት እየወደድኩ መጣው። አንደኛ ረጭ ይላል፣ ሁለተኛ መንገዱ በቃ ሰላማዊ ነው። ምንም የሚታይ ነገር የለም፣ የሚረብሽም ነገር የለም። እሄዳለሁ፣ ለኔ ይመቸኛል፣ እመለሳለሁ። ከዛ በኋላ ከሰላም ከጸጥታ አንፃር ብዙ ሰዎች ይሄ ነገር መንገድ ላይ መሀል ሃይዌይ ላይ ጎማ ቢፈነዳብሽ የሆነ ነገር ቢመጣ ቤተሰቦቼን በጣም እየተጨነቁ መጡ። ወይ አንደኛሽን ጠቅልለሽ እዛው ግቢ ወይ ደግሞ የሆነ መፍትሄ ይፈልጊ እንጂ በጣም ከባድ ነው። ብዙ ዘመዶች አሉኝ እኮ ፋሚሊዎች አሉኝ። ግን ለሊት 9 ሰዓት ላይ ምናምን አንኳኩተህ አሳድሩኝ ክፈቱልኝ እመጣለሁ ምናምን ማለቱ ከባድ አይደለ? ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው የምትሄጂው እንዴት ነው የምታድሪው በዚህ ሰዓት የት ትሄዳለሽ ብሎ ጠይቆኝ የሚያክሰው የለም። በጣም ይገርበኛል። አሁን እንዴት ነው ግን እላለሁ። ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ? ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ። የት ነው ግን የምትሄጂው የት ነው የምታድሪው ለምንድን ነው ግን ያላሉኝ እላለሁ። እንደዛ አምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው ብትንትን ይላሉ ሁሉም ሰው። ከዛ በቃ ግራ ይገባኛል። ይሄ ካለፈ በኋላ እኮ ነው ፊልም ማረገው። ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው። ላለው እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኝ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ። ከዛ እና ታዲያ የት ሄዳለሁ አልኩት። ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለኝ። ከዛ የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንም ሰው አያምንማ። በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል። ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበረ። ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አዎ አስፍዬ ታዲያ የት ሄዳለሁ አንደኛ ልጄን ማየት አለብኝ ልጅ አለኝ እኮ ነው ኃላፊነት አለብኝ ምናምን ስለው በጣም አዘነ። ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ የመጣሁት። የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ አንድ ክፍል ትበቃኛለች ምን ያረግልኛል። እሱን አረሳውም። በህይወቴ በሩን ከፍቶ በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው። እሱን በደንብ አስታውሳለሁ። እንደው ካነሳሹ አይቀር ብዙዎቻችሁ ስለ አስፋው መሸሻ ብዙ ነገሮች ትላላችሁ። ሁሉም ሰው ፖዚቲቭ ነገር ነው ሲያወራ የምሰማው። ግን ያው ሰው ሲሞት በጎ ነው የሚነገረው ምናምን ተብሎ ስለሚታሰብ ያንዳንድ ሰው ደግነትን ቢወራ ያው ለሚዲያ ነው የሚያወሩት ይባላል። ግን ደግሞ በደንብ የውስጥ የሆናችሁ ሰዎች ደግሞ ስታነሱ በጣም እንዳልሽው አባት የሆነ ሰው ነበር አስፋው። ንገረኝ እስኪ ስለ አስፋው ከሱ ጋር ስለመስራት ስለነበረው ስሜት ከሞቱ ጋር ተያይዞ ተሰምቶሽ የነበረው። እኔ ከሱ ጋር መስራት ለኔ የህይወቴ ትልቅ አጋጣሚ ነው። በቴሌቪዥን መስኮት እያየሁት በጣም ወደው ማደንቀው ሰው አጠገብ መቆሜ ለኔ በጣም ጥሩ ነገር ይዞልኝ የመጣ የፈጠረልኝ ነገር ነው። አይደለም አባትነቱ ጓደኝነቱ ቀርቶ አብረው ስትሰራ ራሱ ማጠግበው ሰው ነው። በቃ ሁሌ ከሱ ጋር በሰራው ብለ የምትመኘው አይነት ሰው የለም። እና ሁሉም ቢያወሩ እድሉን ባገኙ ቁጥር ስላስፍዬ ቢናገሩ ያንስበታል እንጂ አይበዛበትም። ምክንያቱም ሁሉንም በኩል ይወዳል፣ ሁሉንም በኩል ያከብራል። ለአስፋው መሸሻ ጥበቃውም እዚህ ጋር አብራው የምትቆመውም ባለቤቱም ሊስትሮውም አንድ ነው። የተለየ ክብርም የተለየ ፍቅርም ለሆነ ሰው ለይቶ የሚያሳይ ሰው አይደለም። ስለዚህ ሁሉም ሰው በኩል ድምጽ አስፍዬን ይወዳል፣ ምንም ጥያቄ የለውም። በጣም የዋህ ሰው፣ አንተ እንዳልከው ደካማ ጎንም ከነበረው የበዛ የዋህነቱ ለራሱ አለማሰቡ ነው። ከዛ በተረፈ ይሄ ነው አስፋው እንደዚህ አይነት ሰው ነበር የሚል ሰው ይገኛል ብዬ አላምንም። እኔ ኩቱ ብሎ ስም ያወጣልሽም እሱ ነው አይደል? አዎ። ምን ማለት ነው? ለምንድን ነው እንደዚህ ያለሽ? ኩቱ ቢሊ ማለት እሱ ሲነግረን ማለት ነው። ቀረጻ ላይ ያለን ነው። እሺ ኩቱዬ ኩቱ ቢሊ ያለ ምን ማለት ነው ስንለው
የጠይም ቆንጆ ነው በሱሃሊኛ አለ። ከዛ በሳምንቱ ጎግል አርጌ ስመጣ ንስሐ ግቢ ማለት ነው ትርጉሙ። ባስፍያ አገላለጽ ግን የጠይም ቆንጆ ነውና ብዙ ጊዜ ሲገባ ከሆነ እጅ ልጅ ወዳ ተልቆነ ያለሽ ናት ይላል። አይ ዶንት ኖ በቃ በጣም እንግባባ ነበር። ድንገተኛ ነበር ህመሙ። መጨረሻ ላይ ድንገት ነው ሰው ሁሉ የሰማውና በዛ ደረጃ ከወደቀ በኋላ ነው የታወቀው። እናንተ ታውቁ ነበር ህመም ላይ እንደነበረ? ለረጅም ጊዜ ታሞ ነበር ወይስ እንዴ? ለረጅም ጊዜ የቆየ ህመም አልነበረው። አልፎ አልፎ ግን ምልክቶች ነበሩት። ያው ባለሙያ ስላልሆነን ይሄ ባለሙያ ነው የሚያውቀው አይደል? መርምሮ ብዙ ምርመራ ተደርጎለት ነው ይሄ በሽታ ነው ሊባል የሚችለው እንጂ እንደማንኛውም አብሮ እንደሚሰራ እንደ ጓደኛ ብዙ ጊዜ ራስ ምታት፣ ራሴን በጣም ያመኛል እንደዚህ ከፍሎ የሚል ነገር ነበረው። የተለየ ነገር አልነበረውም፣ ግን ተደጋጋሚ ራስ ምታት እንደነበር አስታውሳለሁ። አልፎ አልፎ ደግሞ ትንሽ መጨረሻ አካባቢ አፉን ይዘው ነበር። ቀለል ያለ ወይም ታክሞ የሚድን ነገር ብለን ነበር ሁላችንም የገመት ነው። አሜሪካን ሀገር ከመጣ በኋላ ደግሞ ከህክምናው በኋላ ነው አስደንጋጩ ሪፖርት እንደ ሁሉ ኢትዮጵያዊ የሰማ ነው። የሚገርምህ ነገር እንደ ቅርበቴ ሞቱን የሰማሁት ከሁሉም ኢትዮጵያዊ መጨረሻ ነው። እንዴት ነው? አይገርምህም? ያው ኤርፖርትም ሸኝተነዋል፣ ሆስፒታል ውስጥም ብዙ ጊዜ እኛንን የምናሳልፈው እየተቀያየርን ሁሉም የኢቢኤስ ባልደረባ የኢቢኤስ ፋሚሊ እግዚአብሔር ይስጣቸው ኤርፖርት ሸኘ ነው። በጣም የተሸኘ ቀን በጣም ተላቅሰን የተለያየ ነው ሁላችንም። ግን ቃል ገብቶ ነበረ ካቆምንበት እንቀጥላለን፣ አታልቅሱ እመለሳለሁ ምናምን እያለ ነው እኛን እያጽናና ነበረ ኤርፖርት ስንሸኘው ማለት ነው። ከዛ በኋላ ጃፒ ልጁ እግዚአብሔር ይስጣው በቪዲዮ ኮል ያሳየን ነበር፣ ያገናኘን ነበር። በመሃል የተለያዩ ነገሮችን ያው ኢንፎርሜሽን እንለዋወጣለን። ከዛ በኋላ ግን የህልፈቱ ቀን ሁሉም ሰው ሰምቶት ዓለም ዜናውን ካራገበው በኋላ ነው የሰማሁት። እንዴት አልሰማሽም? የሚገርም በህይወቴ ብዙ ሀዘን ገጥሞኝ ያውቃል፣ የቅርብም የሩቅም ሰው። ግን አንዳቸውንም ሲሞቱ በህልሜ አይቼ አላውቅም። አስፋው ግን የሞተ ቀን በህልሜ አይቼ ነበር። እኔ እንዴት ሆነ? ያስፍዬ ሞት አካባቢ የኔ የደስታ ጊዜ ነበረ። ያም ማለት ሽምግልና የተላከበት ኢንጌጅ የተደረኩበት ነበረ። ትልቅ ሰርፕራይዝ የተደረኩበት ታይም ነበረ። ብዙ አቅደን ነበር። ሽማግሌ ሊሆን ከባለቤቴ ጋር በጣም ይግባባ ነበር። እንደ ቤተሰብ ሆናል ብያለሁ። ከዛ በቃ መጥቼ ማን ነኝ ምድርሽ የሚል ተስፋ ሁሉ ጊዜ እንነጋገር ነበረ። በአጋጣሚ እሱም ፕላን አድርጎ ቤተሰቦቹንም ከዚህ ሀገር ይዞ ኢትዮጵያ መጣና ፕሮግራም ተደረገ። ያው ሰርፕራይዝ ነበረ። ኢንጌጅ አረግን ማለት ነው። እሱ ታሞ በነበረበት እዚህ ሀገር እየታከመ በነበረበት ሰዓት ከዛ የኢንጌጅ የተደረኩበት አካባቢ ቤተሰብም ጓደኛም እንኳን ደስ ያላችሁ እያለ ይጋብዝህ የለ። በሳምንቱ ነው በሁለት ሳምንቱ ነው አስፍዬ ያረፈው። ገና ግብዣዎቹ መዝናናት ላይ ነን። አክስትም አጎትም ጓደኛም ልጋብዛችሁ ይላልና የዛን ቀን እራት ነበረብን። ጓደኞቻችን ጠርተውን አንድ የባለቤቴ ካዝንም ከዚህ ሀገር ለፕሮግራሙ ብሎ አብሮት የመጣው ልጅ ፕሮግራም አዘጋጅቶልን በቃ ውስጤ ጥሩ ስሜት አልተሰማኝም። በጣም ቀፈፈኝ። የዛን ቀን ቅዳሜ ቀን ነው። ከዛ ነይ እንሂድ እንጂ ጓደኞቼ የሚደውላሉ ላንቺ አይደል ሲሉኝ ዛሬ ከቤት መውጣት አልፈለኩም። እንደ ትላንት ወዲያ ጃፒ ጋር ደውዬ ደህና ነው ብሎኛል። አላገናኘኝም፣ ግን እኔም አልገባሁም። ግን ሂዝ ኦኬ ምናምን ብሎ አናግሮኛል። ካስፋው ጋርም አላገናኘሁትም። ግን ይሄ ድብርት አለ አይደለ? ዝም ብሎ መውጣት የማትፈልገው የሚደብርህ ነገር። አይ እኔ ደብሮኛል። እንዴት ፕሮግራሙ እኮ የኔና ያንቺ ነው ይለኛል ባለቤቴ። ማይ እናንተ ሄዱ ተዝናኑ። በቃ ድርቅ አልኩኝ። እንደዚህ ደረቅ እንኳን አልነበርኩም። ከዛ ሄዱ። ማታ ላይ 4 ሰዓት አካባቢ የማታ ነበረ ፕሮግራማቸው። እዛ እንትን አለኝ በቃ ውስጤ በጣም ተረበሸ። ከዛ እስቲ ጃፒ ጋር ልደውል ብዬ ስደውል አያነሳም። ከዛ እንትን ቮይስ እስካሁን አለ። ቮይስ ላኩለት። ጃፒ ያስፍዬ እንዴት ነው? በእናት በጣም ተጨንቅ ያለውና ያለውን ነገር መደወል እንኳን ባትችል አሳውቀኝ ብዬ ተውኩለት። ከዛ እሱም አልደወለልኝም፣ ስልኩንም አላነሳም። እንቅልፍ ወሰደኝ ማለት ነው። ድብን ያለ እንቅልፍ ወሰደኝ። ከዛ ማየው በህልሜ ተኝቼ እኔና ትንሳኤ ብርሃን ታውቀዋለህ አይደለ? ያስፍዬ በጣም የልብ ወዳጅ ነው። እሱም
ትንሱና እኔ እዛ ሆስፒታል ውስጥ እናስታምመው ነበር ኢትዮጵያ ውስጥ ሆስፒታል ውስጥ ይመስለኛልና ቁጭ ብለን ተረኛ ሆነን እየጠበቅ ነው ይመስለኛል ቁጭ ብለን እኔና እሱ ወሬ ተመስጠናል አስፍዬ እንደዚህ አልጋው ላይ ተኝቷል ከዛ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል ከዛ እንዴ ትንሱ አረ ኦክሲጅኑ ወልቋል አረ ኦክሲጅኑ ዶክተር ጥራ አለዋለሁ ከዛ ይመጣና በቃ ቃልዬ ከዚህ በኋላ እኮ ሄዷል ይለኛል እንዴ ብዬ ዶክተር ምናም ብዬ ጮሃለሁ ብንንስል በጣም ላባጥ ምቆኛል በቃ በህይወቴ ተሰምቶኝ የማያውቀው አይነት ስሜት በቃ ሰውነቴ ራሱ በጣም ተቆጥቷል ተረብሿል በጌታ በኢየሱስ ስም ምን ሆኜ ነው ምናምን ነገር አልኩኝ ከዛ በኋላ ስልኬም ተመልሼ ሳይው ጃፒ ምንም የተወልኝ ሜሴጅ የለም ምንም ነገር የለም መልሼ ደወልኩለት አያነሳም ከዛ ስልኬን ስዊች ኦፍ አራኩኝና ተመልሼ ማለት ነው ተረጋግቼ ለመተኛት ሞከርኩኝ ከዛ በኋላ የሚገርም ነገር እስከ ጠዋት እስከ 4 ሰዓት ድረስ አልተነሳው ለካ ለሊት 9 ሰዓት በሰዓቱ ህልሙን አይቼ ስነቃ ሁልሙ 9 ሰዓት አካባቢ ነው ኢትስ ዘ ታይም ከዛ በኋላ ስሰማ አስፍዬ ያረፈበት ታይም ነው ከዛ የሆነ ሰው ተናግሮ ሰው እንዳለ ተጥለቅልቆ የኢቢኤስ ሰራተኞች ይፈልጉኛል አንድ ላይ ለህዝቡም ለማርዳት እርማችንን እናውጣ ተብሎ ቢደወል ስልኬ ስዊች ኦፍ ነው ከየት ያገኙ ከዛ ቤት ውስጥ ማስቀምጠው የልጄ ስልክ ነበር እሱ ደግሞ ብድግ ያረግና ተኝታለች ብሎ ብቻ ነው ዝግት የሚያረግባቸው ከዛ ሊያናት መጨረሻ ላይ በእናት አገናኘኝ እንደምንም ምናምን ብላው እናቴ ከቢሮ ሰው ይፈልግሻል ምናምን አለኝ መጨረሻ ላይ ማለት ነው ኦሬዲ አይ ቲንክ 5 ሰዓት ምናምን ይሆናል የዛ ሰዓት ምንድነው ከዛ በኋላ ሄሎ ስላት እያለቀሰች ሰማው ምንም እንዳትነግሪኝ ብዬ ስልኩን ዘጋሁት ከዛ በኋላ የተፈጠረው ነገር በጣም ያስጠላ ነበር አስበዋል እኔ እሞሸራለሁ ብዬ ነው የዛን ሰዓት የደስታዬ ተካፋይ ይሆናል ብዙ ነገሮች አብረን አቅደናል አስበናል ድኖ መጥቶ አብረን እንደምንሰራ ግንኙነታችን እንደሚቀጥል ነበር ማስበው እና ለኔ በጣም ከባድ ጊዜ ነበር ያ ጊዜ በዚህ ጋር ደስታ አለ ደስታዬን እንኳን በቀላሉ ማጣጣም አልቻልኩም ብዙ ሰዎች እንደውም እንደዛ ስታለቅስ ስታዝን ለካ የውሸት ነው ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል ግን አማራጭ አልነበረኝም ሳላዝን ቀርቼ አይደለም ፕላን የተደረገ ነው የረጅም ጊዜ ፕላን እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም 2-3 ሳምንት ተራዘመ ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሐዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን ካንሰል ተደረገ በተለይ ግን እኔ በጣም ውስጤ የቀረ ነው ያልኩ ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ ከጃፒን ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለ ስለው እንዴ እኔ እንደውም በሱፋንታ አጠገብሽ ቆማለሁ አለኝ ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል አዎ በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ በፍጹም የደስታሽ ቀንማ እሱም ቢያይ የሚጠብቀውና የሚጓጓለት ቀን ነበር እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ ያንን ነገር ማካሄድ ይችላልው ሰው ግን ምንም በማያቅበት ብዙ ሰው ይፈርዷል ያ ነገር ጎድቶኝ አልፏል በሰዓቱ ምን ነው ባላራኩትም ብያለሁ ፕሮግራሙ ላይ ራሱ የሆነ ላለቅስም ፈልጋለሁ ልስቅም ፈልጋለሁ የደስታዬ ቀን ነው ግን ውስጥ ደግሞ አለ የሆነ የጎደለ ነገር አለኩ ይሰማሃል አይደል እንደሰው ሰው ደግሞ ሳይረዳ ሲቀር ደግሞ ያሳዝናል ግን የተረዱኝም ሰዎች ስለነበሩ እግዚአብሔር ይመስገን አልፏል አለፈ ያው አጋጣሚውን ስላነሳሽ ነው የዚህ የሽምግልናው የኢንጌጅመንትሽን በመሃል እያነሳሽ ነበር ስለ ልጅሽም ማውረተሻል ቀስ እያልኩ ገባባቸዋለሁ ብዬ ነው አራቀዘቀዘብህ በእናትህ ማኪያቷችን ትኩስ እንቅዳ እንዴ ከተገኘ ደስ ይለኛል ማኪያቶ ቀዘቀዘብህ አዎ የጠጣሽ
በደረቁ ከምንዳረቅ አንድ ሲኒ ማኪያቶ ጨርሼ ይኸው ሌላ ተጨምሮልኛል። ማኪያቶ እንዴ አይደል? ማኪያቶ ላይ ሙያተኛነት አለብሽ? የምግብና የምናምን የኪችን ነገር ነው የለሽ? እየሞከርኩ ነው። እዚህ ሀገር ከመጣው በኋላ አማራጭ የለኝም። የመረሽን የእውነት ይሄ ኪችን ገብታ የሚሰራ ምናምን አይነት ሰው አልነበርኩም። እንዳልኩ ከትምህርት ከዛ ወደ ስራ ምናምን ነው የገባሁትና እንደውም እዚህ ከመጣው በኋላ ነው መጀመሪያ እንጀራ ይጋገርኩት። አትቀልጂ በእውነት እና ብርቅ ሆኖብኝ ለብዙ ሰው ልክ ያለው ፎቶ እያነሳው የሚገርመው እኛ እንግዲህ በኢትዮጵያ እንኖር እንኳን ሴት ብዙ ወንድ እንጀራ መጋገር ይችላል። አሁን እኔ ከልጅነቴ ጀምሮ እንጀራ መጋገር ይችላል። የምርህን ነው? አዎ በቤት ሲጋገረው ምናምን ያለን ለምደናል። እኛ ቤት ሁሉም ሙያተኛ ነው። ለምን እንደሆነ ታውቃለህ? እኔ የቤተሰቡ የመጨረሻ ልጅ ነኝ። ታላላቆች አሉኝ። እንደገና ከክፍለ ሀገር ደግሞ ብዙ ፋሚሊዎች ይመጣሉ እኛ ቤት ያድጋሉና እንደ ልጅ ስለሚቆጥሩኝ ማንም ሰው የሚያስታውሰኝ የለም። እሷ ትስራ እንዲታርግ ምናምን የሚባል ነገር የለምና በቃ ትምህርቴ ላይ ትኩረት እንዳረግ መሰለኝ ብዙ ያልተጫነኝ። ከዛ ደግሞ ሹልክሉክ ብዬ አሁን የትዳር ጎዳና። እንዴት ነው አሁን ሙያሽን አዳበርሽው? እዚህ ከመጣሁ ነው የለመድኩት ብለሻል። ምን መስራት ለምንሽ? አሁን ማልሰራው ነገር የለም። ይሄኛው ምግብ በጣም አሪፍ ነው። ስፔሻላይዝ ያደረኩበት ልንገር፣ ላዛኛ፣ ፓስታ ፍሩኖ፣ በርገር ምናምን ያው ለልጅ ትምህርት ቤት የሚያስፈልጉ ብዙ ነገሮች አሉ። ፈረንጁን ያ ቋጥረህ የምትችልበት የሀበሻ ምግብማ ሁሉንም እችላለሁ። ስፔሻላይዝ ያደረኩት አልሽና ስፔሻላይዝ ያደረኩት ቋንጣ ፍርፍር ስለምወድ ቋንጣ ፍርፍር ነው። አልቀመስንም እንግዲህ እስቲ ምሳ ኦሬዲ ተዘጋጅቷል። ሰርቻ በላሃለሁ። ቋንጣ ፍርፍሩ ግን የለም። እኔ ብቻ የምወደው ይመስለኛል። ስለምሰስተው መሰለኝ ከመውደዴ ብዙ ጊዜ ለሰው አላቀርቦ። እኔም ወዳለኝ ስጋ ብዙ አድናቂ አይደለሁም፣ ግን ቋንጣ ፍርፍር እንጆ ያደርጋል። ፍርፍር ጭራሽ አልበላም እኮ ሌላ አይነት ፍርፍር፣ ግን ቋንጣ ፍርፍር ሲባል ደስ ይለኛል። ለምን እንደሆነ አለ። እኔ ደግሞ የምወደው ክትፎ፣ ቋንጣ ፍርፍር፣ ሽሮ እኔ ጋር የማይጠፉ በጣም የምወዳቸው ምግቦች ናቸው። እንግዲህ ስለ ትዳር እያወራሽኝ ነበር። እንግዲህ ትዳር ሙያተኛም አድርጎኛል ብለሻል። ቅድም እሱን እያነሳን ነበር። ማኪያቶ ይጨመርልህ ስትይኝ የሆዳም ነገር እሺ ብዬ ቀረጻው የተቋረጠው ወደ እሱ እንገባለን። ልጄም እያል ስለ ልጅሽም አንስተሻል። ስንት አመት ሆነው አሁን? ያድጓል። ጎረምሳ አይተኸዋል አይደል እንዴ? 11ኛ አመቱ ነው። ቤት መጥቶ ልጆቼን በአንድ እግራቸው አቆሞ ነው ሄደው። በጣም ቀውጢ ነው። 11 አመቱ ነው። አሜን ይባላል። በጣም ተወዳጅ ልጅ ነው። ጎበዝ፣ በደንብ እናቱን አንደርስታንድ የሚያረግ። እናቴ ይደክምሻል እኮ ላግዝሽ ምናምን ብሎ ክፍሉን ማጽዳት። አሁን እዚህ ከመጣ የራሱን ምግብ ጠዋት ራሱ የሆኑ ቀለል ያሉ ነገሮችን አድርጎ የመብላት ሲሪያሉን ምናምን እና በቃ ተመስገን እላለሁ እንደዚህ ልጄ ያድጉልኝ እኔን ስለሚረዳኝ። ደግሞ አንቺ ጠዋት መነሳት ከባድ ነው ብለሽኛል። ስለዚህ ጠዋት ራሱን መግቦ ነው የሚሄደው። እኔን ላለማስቸገሪ ነው። እኔም እናትነቴን እኮ አልተውም ዝም ብዬ፣ ግን የሚያረጋቸው ጥረቶቹ ምናምን እናቴ አትነሺ። እናቴም አለች ባይዘዌ እናቴም አብራን ስለምትኖር እሷም ጠዋት ስራ ስለምትሄድ ከሱ ጋር አብረው እሱን አድርሳ ከዛ እሷ ትሄዳለች። እናቴ ያለች በዛ ምክንያት ነው እኔ ጠዋት ማልነሳው እንጂ እሷ ባትኖር። አይ አትዋሽኝ። እዛም ኢትዮጵያን በነበርሽ ጊዜ ታወቅ ነበር አልሽ። ጠዋት ባለመነሳት በማርፈድ ማታ ቁጭ በማለት ረጅም ሰዓት ማታ ስራ ሰራለሁ። አምሽተሽ እዛው ቢሮም በብዛት አምሽቼ ነው መውጣው። ማምሸት ካለብኝ ለነገ ብዬ ማሳደረው ስራ የለም፣ ዛሬ ጨርሼው ነው መውጣው። ከዛ በኋላ ደግሞ ቤት ገብቼ ምጽፋቸው ነገሮች አሉ፣ ምሰራቸው የራሴ ስራዎች ማታ ላይ ይመስለኛል ለኔ ምቹ ጊዜ ነው። ሁሉም ነገር ረጭ ሲል ሰው ሲተኛ ከራሴ ጋር የምነጋገርበትና ፍሪሊ ሀሳቦቼን ማሰፍርበት ታይም ስለሆነ ብዙውን ለስራ ነው ለሊቶቼን የምጠቀምበት። ከየት የመጣ ልማድ ነው እንዳልሽኝ? እንግዲህ ወታደር ቤት ውስጥ ያደገች ልጅ ሁሉ ነገር ጥንቅቅ ቀጥ ባለበት ቤት ውስጥ ያደገች ልጅ እንዴት ነው የጠዋት እንቅልፍ በጣም የምትወድ የሆነችው? አባቴን አስታወስከኝ። ከአባቴ ጋር በብዙ ነገር እንመሳሰላለንና
የማያገናኘን የሚያጣላን ነገር አንዱ የጠዋት እንቅልፌና አንዱ ልንገርህ አሳቀሽ ጋዜጠኛ መሆኔ ነው። ምርሽ ነው? የምሬ ነው። አባቴ እንደሆነለት የሚፈልገው ሌላ ነበር። ምንድነው? ዶክተር፣ የሕክምና ባለሙያ ምናምን እንደሆነ ነበር የሚፈልገውና በጣም ፑሽ ያረጋኝ ነበር። ወሬ ምን ያረግልሻል ይለኛል ሁሌ። እና ለአባቴ ጋዜጠኝነት ሙያ መሆኑ ራሱ አይገባው ወሬ ነው። አሁን ግን በጣም ደስተኛ ነው። ብዙ ሕክምና ውስጥ ያለ ሰው አለኛ ቤት ትልቅ ደረጃ በትምህርት የደረሱ ናቸው ብያለሁ። ግን የቃል ኪዳን አባት ነው የሚባለው። አየ ያስጠራው እኔ ነኝ እላለሁ እኔ። ልክ ነው። ቲቪ ላይ ስትሆኚ የሌሎቹን እህት ወንድሞች ስልጣን ትነጥቂያለሽ። ምክንያቱም ያው ፌመስ ነሽ፣ ሁሉም ቤት ስላለሽ የእሷ አባት ናቸው ወደሚለው ያደላል። ቴሌቪዥን ላይ የምትጫወቷቸው ድራማዎች እሁድን በኢቢኤስ ላይ እድርተኞቹ መሰሯቸው ላይ የአንቺ ጽሁፎች መነሻው ያንቺ ነበር ወይስ? አዎ ሀሳቡ እንዴት መሰለህ እንዳልኩ ከልጅነቴ ጀምሮ ጽፋለሁ አልኩ አይደለ? እንደው መጽሐፍ ሁሉ ጽፌያለሁ አልታተመም እንጂ ታላቅ ወንድሜ ቃል ገብቶልኛል ሊያሳትምልኝ ማለት ነው ድሮ። ከዛ ግን በተለያዩ ምክንያቶች ሳይታተም ቀሩና አድጌ ሳነባቸው መልሼ ያስቁኛል። እንኳን አልታተሙ ምናምን በልጅነት አይምሮዬ ነው ለካ ይሄን ያሰብኩት። አሁን የተሻለ ብስለት ደረጃ ላይ ስለደረስኩኝ ያቆምኩት ነገር አለ። ወደ ድራማዎች ምናምን አጫጭር ነገሮች ስመጣ መነሻዬ ቸርች ነው። ቸርች ውስጥ አጫጭር ለገና ለፋሲካ ምናምን የሚሰሩ ድራማዎችን ጻፉ አዘጋጁ ይባላል። ብዙ የሚጽፉ ጎበዝ ልጆች ነበሩ። እኔም ማዘጋጃቸው ትናንሽ ነገሮች ነበሩና ከዛ ነው የተነሳሁት። አጫጭር ድራማዎችን እየጻፍኩኝ መጨረሻ ላይ ኢቢኤስ ቴሌቪዥን ደግሞ ለሁሉም ታለንትን እንድታወጣ እድሉ ምቹ ነው። ስብሰባ ላይ እንደዚህ ቁጭ ብለን እየተነጋገርን እኔ እኮ ድራማ መጻፍ እችላለሁ ለምን ሳምፕል አልጽፍም አልኩኝ ማለት ነው። ኤክስኪዩቲቭ ፕሮዲዩሰራችን ማክዳ ነበረች። ዋይናት ሞክሪ ጻፊ እንሞክረዋለን ለምን ሞክራለሁ ብሎ ማይቻል ነገር የለም ምናምን ብላ በጣም ሞራል ሰጠች። ከዛ ቁጭ ብዬ ያሰብኩኝ ጊዜው የነበረበትን ወቅት ማለት ነው። ይሄ ጎረቤት አማቾች የሉ በእድር ውስጥ የተለያየ ሰው ይገናኛል እኮ ምንም ልዩነት የለው ብሔርም ቋንቋ ምንም አይገድበውም አብሮ መኖርን። ስለዚህ ካራክተሮቹን እንደዛ አድርጌ ለምን አልስላቸውም ብዬ አሰብኩኝ። ከዛ በኋላ ጓደኛዬ ሊያም ደግሞ ሀሳቦች አሏት። ስለዚህ እንደዚህ ባረጋው አንዷን ካራክተር ስላት አንዷን እንደውም እንደዚህ ብታረጊያት ተባብለን ያው ከሷ ጋር ተነጋግረን ሌሎቹም የቲም አባላቶች በሀሳብ ደረጃ እንደዚህ ብለው በሀሳብ ከታየ በኋላ እንዲህ ደግሞ ቢጨመርበት ብለው ሀሳብ መስጠት አለ አይደለ? ሙሉ በሙሉ ግን ስክሪፕቱን የጻፍኩት እኔ ነኝ። የመጀመሪያውንም አይደለም እድርተኞቹ በጠቅላላ ያው እንዳልኩ ሁሉም ሰው ይሳተፋል። ዛሬ ደግሞ እድርተኞቹ እንዲህ ቢሆኑ ሲሉኛል እኔ ገብቼ ሌሊቱ ሙሉ ጽፋለሁ። ስለ ባለቤትሽ እናንሳ። ቀደም ሲል እያነሳሽ ነበረ ሰርፕራይዙን የታገቢኛለሽ ጥያቄ ኢንጌጅመንት ነው የሚባለው። ኢንጌጅመንት ድንገት የተደረገውን ሰርፕራይዝም በቪዲዮ አይተናል። ያው ሶሻል ሚዲያ ላይ ማናየው ነገር ስለሌለ አወዛጋቢ ነው እሱ ራሱ የሚገርም ነገር። እንዴት መጀመሪያ ኢንጌጅ የተደረኩት እኔ ፍራንክፈርት ነው ጀርመን። ሁለተኛ ጊዜ ነው ኢንጌጅ ያደረገኝ ኢትዮጵያ። ለዛም ነው በጣም ሰርፕራይዝ የሆንኩት። ምክንያቱም ቫኬሽን ሄደን ነበረ ፍራንክፈርት እና እዛ ሁለታችን ብቻ ባለንበት ራት እየበላን ፕሮፖዝ አድርጎኝ ነበረ። ተቀብያለሁ። ሁለተኛ አላመነሽ አይደለም። አንዴ እንደዚህ ብለን ምናምን ፎቶም የሚያነሳን ሰው አልነበረም። እንደዚህ ብለን የሆነች ፎቶ ለማንሳት ሞከርን። አይ ቲንክ ከዛ በኋላ እሱ ከፍ ባለ ነገር ፎቶ ማስታወሻም ሳይኖረን ብሎ አስቦ በዚህ አዘናጋኝና ይሄኛውም በቃ ሳላስበው ሰርፕራይዝ ተደረኩኝ። በቃ እኔ እዛ ጋር ጨርሻለሁ ብዬ ነበር ያሰብኩት። ቀን ላይ ቢሾፍቱ ከተማ በጎታ የክብር ሰው አዋርድ የሚባል አለ። ከአመት በፊት አምባሳደር አድርገውኛል። አምባሳደራቸው ነኝ። የዛን ቀን ደግሞ ራሱ የክብር ሰው ትልልቅ ሽልማት አለ። ትልልቅ ሰዎች የሚጋበዙበት የሚሸለሙበት ደብረዘይት ከተማ ላይ ተወልደው አድገው አርአያ የሆኑ በሚል ሽልማት ታጭቼ ተጠርቼ እዛ ላይ ተጋብዤ ነበር የሄድኩት። እንደ ትላንት ካሌብ ገብቶ ነበረ ባለቤቴ ማለት ነው።
ስለዚህ ልሸለም ስለሆነ ደብረ ዘይት ፕሮግራም አለብኝ አብረን እንሂድ አልኩት። እዛ ላይ አብረን ውለን የመጣ ነው። ለሽልማቱን የለበስኩት እዛ ላይ ንግግር ለማድረግ ስለምወጣ እንዳልኩ አምባሳደርም ስለሆንኩኝ ይሄ ደግሞ ሁለተኛ ሽልማቴ ነው። ስለዚህ ለዛ ነው በደንብ ተዘጋጅቼ ጥንቅቅ ብዬ አስቤበት ሄድኩት። ለካሱ ከደብረ ዘይት ስንመለስ ማታ ላይ ደግሞ አዘጋጅቶ ነበረ። ጓደኞቼ ያውቃሉ። ማንም ሰው ፍንጭ የሰጠኝ የነገረኝ ሰው አልነበረም። ከዛ በጣም ደክሞኛል ከደብረ ዘይት ስንመጣ። ከዛ እንደገባን ከ3 ቀን በፊት ናፍቆት ደውላ የኔና የባሌ አኒቨርሰሪያችን ነው አለች እና ዘንጠሽ መምጣት አለብሽ ሁላችንም ትልቅ ፕሮግራም ስለሆነ ስለ ትዳራችን ስለ ጓደኝነታችን ምናምን ቪዲዮ የሚቀርጹ ሰዎች አሉ። ስለዚህ በቃ ዘንጠሽ ፏ ብለሽ መምጣት አለብሽ። ኧረ እኔ ፕሮግራም አለብኝ ስላት እንደውም በቃ እስቲ ፎቶ አንስተሽ ላኪልኝ ብላ የለበስኩትን ላኩላትና እንደውም ሌላ መቀያየር ማያስፈልግሽም እንደዚሁ ነኝ አለችኝ እና የሄድኩት እኔ የናፍቆትና የባሏን አኒቨርሰሪ ለማክበር ነው። ከደብረ ዘይት ከሽልማቴ መጣሁኝ። ቀጥታ ደግሞ ወደዛ ሄድኩት እና ነሊያንም ምናምን ሳያቸው በቃ ሁላችንም ጓደኛ አይደለን ለዛ ፕሮግራም የተዘጋጁ ነው መሰለኝ። እሱ ባይሆን ብዬ አስባለሁ። ማለት በጣም ደንግጫለሁ። እውነት ለመናገር ጭራሽ አላሰብኩትም። የሆነ ሙሆነው ምጨብጣው ነገር ጠፋኝ እና ደግሞ እንዳልከው ለሌላም ፕሮግራም የመጡ ሰዎች በጣም ብዙ ነበሩ እና ሰው ሁሉ ህዝቡ ካሜራው ወደኔ ሆነ እንዳለ ግልብጥ ብሎ ማለት ነው። ተጨነቅሽ? በጣም ነው ነፍሴ የተጨነቀችው። ከዛ በኋላ እነሱ ናቸው የመለሱኝ። እሱ ደግሞ ልትሄድ ነው ብሎ ደነገጠ። ከዛ በኋላ ሲነግረኝ መጀመሪያ እኮ እንዳልኩ ጀርመን ላይ ተቀብየዋለሁ። ከዛ ምንድነው በቃ ከዛ ስገባ የማውቃቸው ጓደኞቼ ከደብረ ዘይት የመጡ አብሮ አደጎቼ የስራ ባልደረቦቼ የሱ ፋሚሊዎች ምናምን ሳይ በቃ እየተረጋጋው መጣው። ያው መሆን ያለበት ነገር ሆነ። ደስ ይላል። አስተዋውቂኝ እስኪ ባለቤትሽን ጋሽ ካሌብ። እኔ እንግዲህ ያው እንደ ቤተሰብ ተዋውቀዋለሁ። አዎ ካሌብ ታዲዮስ ይባላል። ምን ላስተዋውቅ? እንዴት ነበረ ትውውቃችሁ? ነዋሪነቱ ያው እዚሁ አሜሪካን ሀገር ዳላስ ከተማ። ባለቤቴ ካሌብ ታዲዮስ ይባላል። ዳላስ ከተማ ነው ነዋሪነቱ። 18 ዓመት አካባቢ እዚህ ሀገር ነው የኖረው። ከኔ ጋር የተዋወቅ ነው በአጋጣሚ ነው። በምን አጋጣሚ?